ሰላም ውድ የዩቲዩብ የዊዝደም ባይትስ ቤተሰብ ተከታታዮች እንኳን ወደዚህ ቻናል መጣችሁ። እንግዲህ ዛሬ ላሳያችሁ የምፈልገው እንዴት አክሰን ነው ስኬጁላችንን በጉግል ካላንደር የምንጠቀመው። ጉግል ካላንደር እንዴት አክሰን ዳውንሎድ ማድረግ እንችላለን። ወደ ፒሲም ወደ ብራውዘርም ወደ ስልካችንም ወይም በብራውዘርም መጠቀም እንችላለን። ምን ነገሮች ላሳያችሁ ፈልጋለሁ እና ይሄ ቪዲዮ ከተመቻችሁ ፕሊዝ ላይክ እና ሰብስክራይብ ማድረጉን አይርሱ። ስለዚህ አሁን ወደ ጉግል ክሮም እንሄዳለን። የክሮም ኤክስቴንሽን ስለሆነ ሰው አንድ አካውንታችንን መርጥና እኛ ምን ሄደው እዚህ ጋር እንመጣና ጉግል ካላንደር ብለን ሰርች ማድረግ እንችላለን። ኢደር ደግሞ ዛጋ 6 ዶቶች አሉ የጉግል አፖች ይባላሉ። ከነዛ ውስጥ ካላንደር የሚለውን ፈልገን እንመርጣለን ማለት ነው። ሶ ሌፍት ቦተም ላይ ያለችዋን አፕ ክሊክ እናደርጋታለን። ከነካናት በኋላ እዚህ ጋር አንድ ኢቨንት እንነካለን። ከዛ በኋላ ምን እንለዋለን? ታይትሉ ምን እንበለው? ስታዲ ሴክሽን ስታዲ ሴክሽን እንበለውና ታይሙ እንደዛው ነው። ከ12 ሰዓት እስከ 1 ሰዓት ነክተን ማስተካከል እንችላለን። እኔ የምፈልገው ግን እዛ ጋር ነው። ከዛ ኦል ዴይስ ሚለውን ወይም ደግሞ ሪፒት ሚለውን ዴይሊ ምናምን መጨረሻ ላይ እናስተካክለዋለን እሱን። ከዛ በኋላ ሴቭን በለውና ይሄን ነገር በየቀኑ ማድረግ ከፈለኩ የየለት ተለት ስራዬ ከሆነ እዚህ ጋር ምን 3ቷን ዶት ነካትና ምን ላለው ዱፕሊኬት ኪፕ ኢን ዮር ማይንድ ዱፕሊኬት ነው የምለው። ዱፕሊኬት ካልኩት በኋላ ዱፕሊኬት ኤቭሪ ዴይ ዴይሊ ማረገው ስራ ከሆነ ሴፍ ዴይሊ በዛን ጊዜ ዱፕሊኬት ይሆናል ማለት ነው። ኮንቲኒው ሰው ሎኬት አሁን ቀጣይ ሳምንት እዚህ ጋር ኔክስት ዊክ ብዬ ብሄድ ይሄ ታክስ አለ። አሁንም ብሄድ ይሄ ታስክ አለ። ይሄ ሰዓት ማጠናበት ሰዓት ነው ማለት ነው። አሁን ሌላም ነገር እንጨምር እዚህ ጋር ሰኞ ዕለት ሉክ ከሰኞ ጀምረን አሁን ብዙ ጊዜ ተማሪዎች ኢንክሉዲንግ ሚ ተማሪዎች አብዛኛው ጊዜ የምናሳልፈው ማለት ትምህርት ቤት ነው አይደለ? ሶ እዚህ ጋር የሆነ ኢቨንት እንጨምርና ስኩል ከሆነ አይደለ? ስኩል ታይም ነው ይሄ። ታይሙ ደግሞ አይደለ እስከ 11 ሰዓት እዛ ነው የምናሳልፈው አይደለ? እስከ 10 ተኩል እስከ 11 ሰዓት ለዛ ነው የምናሳልፈው። ሶ ብዙ ጊዜ ሶ doesn't repeat የሚለውን ካስተም እናድርገው። ማንዴይ ቱስዴይ ዌድነስዴይ ተርስዴይ እና ፍራይዴይ ላይ ነው አይደል ክላስ የምንሄደው። ዳን እንለዋለን። ከዛ በላይ ነገር ምን ያደርገዋል? ዱፕሊኬት ያደርገዋል። ሁሉ ጊዜ በየሳምንቱ እስከ መቼ ድረስ ያለውን ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ አርብ ያለውን ቀኖች ዱፕሊኬት ያደርጋቸዋል። ሉክ ይሄ ሰዓት ላይ ክላስ እንሄዳለን። ሉክ አሁንም ይሄ ሁላ ፍሪ ታይም አለ። እንመለስ። አሁን እዚህ ጋር እኔ ከክላስ ስመጣ የማጠናበት ሴሽን ከሆነ ወይም ደግሞ ሌላ ነገር ማይበት ወይም ደግሞ ምሰራበት ሴሽን ከሆነ እንደዚህ ያደርግን ኤዲት እናደርገዋለን። ቅዳሜና እሁድም እንደዚህ ካስተም ማድረግ እንችላለን። እነዚህ ከለሮችን መቀየር እንችላለን አይደለ? ሬድ ማድረግ ከፈለግን ሬድ አይደለ? ይሄኛውን ብሉ ማድረግ ከፈለግን ብሉ እንደዛ እያለን እንቀያይራቸዋለን ቀለሞቹን። ሰው ይሄን ነገር ስልካችሁ ቢኖርም ብራውዘራችሁ ቢኖርም ቢጠፋም ኢሜል አካውንታችሁን ኢሜል አድሬሳችሁን ካወቃችሁት የትም ትሄዱ ታስካችሁ ማወቅ ትችላላችሁ። ዛሬ ምን እንደማደርግ ረሳው ብትሉ ራሱ ታስካችሁ ማወቅ ትችላላችሁ። ኢቭን አይ ቲንክ ፕሪንት የሚል ራሱ ፕሪንት ራሱ ማድረግ ይቻላል። እዚህ ጋር ፕሪንት የሚል ፕሪንት ማድረግም ትችላላችሁ። ይሄንን ፋይል ሴቭ አድርጋችሁ ስኬጁላችሁን ማለት ነው
በዋይት ፔፐር ፕሪንት ማስደረግ ትችላላችሁ። ብዙ ጊዜ ወደዚህ መግባት አልፈልግም የምትሉ ከሆነ የየሳምንት እቅዳችሁ ከሆነ ፕሪንት ማስደረግ ትችላላችሁ። በየዊኩም ደግሞ እቅዳችሁን ማስተካከል ትችላላችሁ። እዚህ ጋር አሁን ለምሳሌ ዊክሊ የሚለው ማንዝሊ ማድረግ ትችላላችሁ በየወሩ። ለምሳሌ አሁን እኔ ይህንን ወር ሉክ ኢቭን ደስ የሚለው ነገር ደግሞ ኢትዮጵያ እንደሆንን ሪኮግናይዝ አድርጎ የእኛን ሀገር ባህላቶችን ቀናቸውን መቼ እንደሆነ እና ካላንደር መቼ ዝግ እንደሆነ ይነግረናል። ለምሳሌ አሁን ኢትዮጵያ ጉድ ፍራይዴይ፣ ፋሲካ፣ ኢንተርናሽናል ሌበር ዴይ እያንዳንዱ ፍሪ ታይሞች ይነግረናል። እና በዛን ቀን ደግሞ ያው ጆይ ማድረግ የሚፈልግ ሰው አለ ምናምን እና እነዛን ቀኖችም ያካትታል። እንደዚህም ፕሪንት ማድረግ እንችላለን። በወራዊ በእንደዚህም ፕሪንት ማድረግ እንችላለን። በአመታዊም ደግሞ ፕሪንት ማድረግ እንችላለን። በየቀኑም ታስካችን ፕሪንት ማድረግ እንችላለን። እና ያው ፕላናችንን ማወቅ አሪፍ ነው። ፕላን ስኬጁል ማድረግ ጊዜያችንን እንድንቆጥብና እንዳናባክን ያደርገናል። ስለዚህ ይህ ቪዲዮ ከተመቻችሁ ፕሊስ አሁንም ደግሜ ልጠይቃችሁ ላይክ፣ ሰብስክራይብ እና ሼር ማድረጉን አይርሱ። እናመሰግናለሁ።